ሰላም ጤና ይስጥልኝ ውድ የማህል ፋሚሊ የፕሮግራማችን ተከታታዮች ዘውትር ቅዳሜ በዚህ ሰዓት የሚቀርብላችሁን የንባብ ፕሮግራም አሁን ማሰማት እንጀምራለን። ጣምራ ጦር ደራሲ ገበየሁ አየለ። በእውነተኛ ታሪክ ላይ የተመሰረተ። አንባቢ አብዱቄ። በመሃል ቤተሰብ በቴሌግራም ግሩፕ በሳምንታዊ የንባብ ፕሮግራም አዘጋጆች ይቀርባል። ምዕራፍ 9 አመንም አላመንም ወደድንም ጠላንም የውርደትና የሞት ተጠቂዎች ሆነናል። ማታ ታይተው ጠዋት የማይገኙ ሰዎች ቁጥር ከቀን ወደ ቀን እየጨመረ መጥቷል። የሚስቶቻችን ባሎች፣ የልጆቻችን አባቶች፣ የንብረቶቻችን ጌቶች ለመሆን አልቻልንም። እስከ መቼ ነው ይህ ሁሉ የምንታገሰው? እንዴት በገዛ ሀገራችን እንደ በሬ እየተጎተትን ታርደን እንለቅ? አሉ ሀጂ ጎደኔ የተባሉ የአካባቢው ታዋቂው ሰው ሌሊት በመካሄድ ላይ በነበረው ምስጢራዊ ስብሰባ ላይ። እስማኤል ነው ቀደም ብሎ ለነበሪን ባማከራቸው ሀሳብ መሰረት ለእቅዳቸው ተባባሪ ይሆናል ብሎ ያመናባቸውን ሰዎች በሚስጥር የሰበሰባቸው። ስብሰባው ለመጀመሪያ ጊዜ በመካሄድ ላይ ነው። አሊሃሽ በተባለው ግለሰብ ቤት ውስጥ። አሊሃሽ የከተማ ነዋሪ ሲሆን በወራሪው ጦር መሪዎች ተመርጦ የቀጠና ኃላፊነት ስልጣን ተሰጥቶታል። መኖሪያ ቤቱ ከቀጠናው ጽሕፈት ቤት ጋር የተያያዘ በመሆኑና የማይጠረጠር ስለሆነ ነው ለስብሰባ ስፍራነት የተመረጠው። ለአይን ያዛርጎ የሰዓት እላፊው ከመድረሱ በፊት እስማኤል በሪሁንና አሰግድን አስከትሎ ወደ አሊሃሽ መኖሪያ ቤት አመሩ። ስፍራው ሲደርሱ አሊሃሽ እንደ ባለ ጉዳዮች እያነጋገረ ለስብሰባው ወደ አዘጋጀው ክፍል ወሰዳቸው። ክፍሉ መጠነኛ ሲሆን ዥንጉርጉር ምንጣፎች የተደረጉባቸው ፍራሾች ዙሪያውን ተነጥፈውበታል። በየማዕዘኑ የሰንደል ጭስ ይተናል። በሪሁን አሰግድና እስማኤል በአካባቢው ልማድ መሰረት እግሮቻቸውን እያጠፉ ምንጣፍ ላይ ተቀመጡ። አሊሃሽ ፈገግ እያለ ተጫወቱ፣ ሌሎች እንግዶች አሁን ይመጣሉ አለና በሩን መለስ አድርጎ ወጣ። ሀጂ ኢብራሂም ሰሞኑን ስለሞተ እዛ ዱዓ ወይም ጸሎት ሲያደርጉ ይሆናል የቆዩት አለ እስማኤል። በስብሰባው ላይ የሚካፈሉ ሰዎች በጊዜው ባለመምጣታቸው እነበሪውን የተሰማቸውን ጥርጣሬ አይቶ ምን ሆነው ነው የሞቱት አለ አሰግድ ትኩር ብሎ እያየው። ወታደሮች ቤታቸው ድረስ መጥተው ይዘዋቸው ሲሄዱ ለማምለጥ በመሞከራቸው ገደሏቸው ነው የሚባለው አለ እስማኤል በሰፊው ተንፍሶ። በዚህ ጊዜ የቤቱ ጌታ አሊሃሽ 3 ሰዎች አስከትሎ ገባ። እነበሪውን ብድግ አሉ። አሰላሙ አለይኩም ተቀመጡ አሉ ረዘም ያሉና በቀኝ እጃቸው ጥቁር መቁጠሪያ ያንጠለጠሉ ሰውዬ። ሁሉም ቦታቸውን ይዘው ቁጭ አሉ። መቁጠሪያ የያዙ ሰውዬ ድምጻቸውን ዝቅ አድርገው የጸጥታ ጸሎት ያነቡ ጀመር። የሚጸልዩት ሰውዬ ሀጂ ጎደኔ ይባላሉ። ምናልባት ቤሩን ታውቃቸው ይሆናል። የታወቁ የባህል ሐኪም ናቸው። ችግረኞችን የሚረዱና በህዝቡ የተወደዱ። 3 ልጆቻቸው በሰሞኑ ጦርነት ሞተውባቸዋል። 4 ደግሞ በወራሪው ጦር ታፍነው ተወስደዋል። የት እንደደረሱ አይታወቅም። ሰውየው በህዝብ ዘንድ ተወዳጅ የመሆናቸውን ያህል በጠላት ይፈራሉ አለ እስማኤል ወደ እነበሪሁን ጎንበስ ብሎ በሹክሹክታ። እነበሪሁን እንዳጎነበሱ የሀጂን ሹል ጺም የደፉትን ሾጣጣ ኮፍያ ከኮፍያቸው ስር የሚብረቀረቀውን ሽበት ትኩር ብለው ተመለከቱ። እስማኤል አሁንም ድምፁን ዝቅ አድርጎ ከሳቸው ጎን የተቀመጠው ደግሞ ሐሚድ ጣሂር ይባላል። በአካባቢያችን የጠላት እንቅስቃሴ ከጀመረበት ጊዜ አንስቶ የተቃውሞ ድምፁን እንዳሰማ ነው
አንድ ጊዜ በጠላት ሰርጎ ገቦች ተገዶ ከተወሰደ በኋላ ለዓመት ያህል በደፈጣ ውጊያ ሰልጥኖ አመለጣቸው። አሁንም በድብቅ ነው የሚኖረው። ህዝቡ ስለሚወደውና ስለሚፈልገው ሸሽጎታል። መሀል የተቀመጠው ልጅ እግር ሰውዬ አብዱ ኑር ይባላል። እሱም በሰርጎ ገቦች ታፍኖ ከተወሰደ በኋላ አመልጦ ነው የመጣው። አስተናጋጃችንን አሊ ሐሽን ከዚህ በፊት አስተዋውቂያቸዋለሁ። ቀደም ብሎ በጫት ንግድ ይተዳደሩ ነበር። እርግጥ መጀመሪያ በጠላት ፕሮፓጋንዳ ተታለው አብረዋቸው ቆይተዋል። ለደፈጣ ውጊያና ለመረጃ ትምህርት ወደ አንድ የአረብ ሀገር ልከውትም ነበር። ከዛ እንደተመለሰ የዓላማቸውን ከንቱነት በመረዳት ኮብልሎ ወደ ትውልድ ሀገሩ ተመለሰ። አሁን የጠላት ጦር በመጣ ጊዜ ከተማይቱን ለመከላከል ከተዋደቁ ጀግኖች ጋር ከፍተኛ ተጋድሎ አድርጓል። ዛሬ ደግሞ ወዳጅ መስሎ ከጠላት ጋር በመስራት ላይ ስለሆነ ለቡድናችን በጣም የሚጠቅም ሰው ነው። ሀጂ ጎደኔ ጸሎታቸው እንዳበቁ በሁሉም መዳፎቻቸው ፊታቸውን ቁልቁል እያሹ ወደ እነበሪውን ዞር ብለው እንደምናችሁ ወንድሞቼ አሉ። እነበሪውን ብድግ ብለው በድጋሚ እጅ ነሱ። ቤት ውስጥ የነበሩ ሁሉ ወደ እነበሪውን ተመለከቱ። አስተናጋጁ አልሃሽ ድምፁን ዝቅ አድርጎ ዛሬ ከኛ ጋር ዱዓ ወይም ጸሎት የሚያደርጉ ወዳጆች መካከላችን አሉ፣ ስለነሱ እስማኤል ያስረዳናል አለ። በዚህ መሰረት እስማኤል ስለ እነበሪውን ባጭሩ አስረዳ። ሀጂ ጎደኔ ፈገግ ብለው ሁሉም በትኩረት ከቃኙ በኋላ አሊ ሐሽን ጠቀሱት። ብድግ ብሎ 2 ዙርባ ጥቅል ጫት አመጣና ፊታቸው አጋደመ። ሀጂ ጥቅሉን ፈቱና ለምለሙን ጫት በጭብጣቸው እየለኩ ለታዳሚዎቹ አደሉ። ጫት የሚታደላቸው ሰዎች እየተነሱ በአክብሮት ከተቀበሉ በኋላ የሀጂን እጅ እየሳሙ ወደ የቦታቸው ተመለሱ። የጫት እድላው ሲያበቃ እነበሪውን ጨምሮ ሁሉም በጫት ቀንበት ጉንጫቸውን እየሞሉ ያኝኩ ጀመር። ለጎን የተቀመጡት እየተዋወቁ የራሳቸውን ወሬ ጀመሩ። ትንሽ እንደቆየ እስቲ ይበልጥ ከነሱ እንስማ አሉ። በሪሁን ሁሉን አየና ወንድሞቼና አባቶቼ ሆይ ለአንድ ዓላማ እንዲህ ለመሰባሰብ በመቻላችን እኔና ጓደኛዬ በጣም ደስ ብሎናል። አገራችንን ለመውረር በየጊዜው የተነሱብንን ጠላቶች ከመጡባቸው በሮች አንዱ ኦጋዴን ነው። በብዙ ሺህ የሚቆጠሩ ወገኖቻችን ድንበሮቻችንን ለማስከበር ከወራሪ ጠላት ጋር እየተናነቁ ሉዓላዊነታችንን አስከብረው ኃላፊነቱን በእጃቸው አኖረዋል። ይህንን የታሪክ ኃላፊነት ባለንበት አስቸጋሪ ጊዜ ምንና እንዴት እናድርግ ለመባባል ነው እንግዲህ እየተሰበሰብነው አለ። ወራሪው ጦር ከቅርብና ከሩቅ ያሉ ጠላቶቻችንን በገፍ ስላስታጠቁና አገራችንም በውስጥና በዙሪያው ባሉ ችግሮች በመወጠሯ በአጋጣሚው በመጠቀም ወረውናል። ይህ ድፍረታቸው በአጭር ጊዜ ይቀለበሳል። በህዝቦቿ የተባበረ ክንድ አለ አሰግድ ከንፈሩን እየነከሰ። አሊ ሐሽ የያዘውን የጫት እንጨት እየሰባበረ የሚገርመው ጠላቶቻችንን የምንዋጋው ነፃ ልናወጣቸው ነው ማለታቸው ነው አለ። በሪሁን ሳቀና እነማንን ነው ነፃ የሚያወጡት? እንደ ማንኛውም የኢትዮጵያ ጭቁን ህዝብ የኦጋዴን ጭቁን ህዝብም ባዳሪው ስራ ሲመዘበርና መብቱ ሲረገጥ ነው የኖረው። ይህ ጭቁናና በዝበዛ ያንገሸገሸው የኢትዮጵያ ህዝብ ኃይሉን አስተባብሮ በመነሳት ጨቋኙንና የገዢ መደብ ገርሶታል። ስርዓቱንም በማፈራረስ እኩልነትና ፍትህ የሰፈነባት የበለጸገች ኢትዮጵያን ለመገንባት በመታገል ላይ ነው። በዚህ መላውን ጭቁን ህዝብ በሚያቅፍ ትግል ውስጥ ያለውን የኦጋዴን ጭቁን ህዝብ ነው እንግዲህ በነጻነት ስም ሊሸነግሉት የሚሯሯጡት። የኦጋዴን ህዝብ ከሌሎች የኢትዮጵያ ህዝቦች ጋር ነው ነጻ የሚወጣው አለ። ይህን እውነት ለተወናበደው ህዝባችን ማስገንዘቡ ነው ከዋናዎቹ ትግሎቻችን አንዱ። ይህ ሲሆን ህዝቡ በጠላቶች ላይ ይነሳል አለ እስማኤል በእልህ። ሀጂ ጎደኔ የያዙትን የጫት ዘለላ ቀንበት በጣታቸው መታ መታ እያደረጉ ወንድሞቻችን የተናገራችሁት በልባችሁ ያለውን ነው። ሁሉም ይገባናል። የነጻነትን ምንነት ያወቅነው አሁን አይደለም። የአንድ ሀገር ጥቅሙ ይበልጥ የሚታወቀው ያ ነገር ከታጣ በኋላ ነው የሚባለው ነገር ከምን ጊዜውም ይበልጥ ዛሬ ነው የገባን። የውርደት ቡትቶ ተከናንቦ ለዘላለም ከመኖር ለአንድ ቀን ብሩህ የነጻነት ሸማ ለብሶ መሞት ይመረጣል።
እንዳልከውም አባቶቻችን የአገራቸውን መሬት ጠላት በእብሪት እንዳይረገጥባት ሲከላከሉ ኖረዋል። ዛሬም ጀግኖች አሉን። የዛሬው ወራሪም ይህን ያውቀዋል። ያገኘውን ድል ጨብቶት እንደማይቆይ ለዚህ ነው ወታደሮቹም ቤቶች እያፈረሱ ቆርቆሮዎችን፣ የቤት ዕቃዎችን፣ የመኪና ሞተሮችና ሌሎችንም የህዝብ ሀብቶችን በጥድፊያ ወደ ሀገራቸው የሚያግዙት። ለመስረቅ የመጡ ሌቦች ናቸው። ወላሂ እውነቴን ነው አሉ በንዴት ፊታቸው ቀልቶ። ሀጂ የጀመሩት የጫት ጥቅል ስላለቀ ሁለተኛውን ጥቅል ፈተው እንደ ቀድሞ አደሉ። ተሰብሳቢው ሁሉ የጠላትን የግፍ ድርጊትና ቁጭቱን በተለያየ ሁኔታ ሲገልጥ ቆየ። በመጨረሻም ወደፊት በህብረት መደረግ ስላለበት ነገር የየግሉን አስተያየት ሰጠ። በቀረቡት ሀሳቦች ላይ ሰፋ ያለ ውይይት ከተደረገ በኋላ ለጊዜው ከተማው ውስጥና በአካባቢው ሁኔታዎች እየገመገመ አስፈላጊውን የሚያደርግ አደጋ ጣይ ቡድን እንዲቋቋም ተወሰነ። ለቡድኑም አስተባባሪነትና ሊቀመንበርነት ሀጂ ጎደኔ በአንድ ድምፅ ተመረጡ። ለጊዜው ብቁ የሰው ኃይልና መሳሪያ ባይኖርም በአጭር ጊዜ ሊሟሉ እንደሚችሉ በማመን በየአቅጣጫው አስፈላጊውን ቅድመ ዝግጅት የሚያደርጉና በኃላፊነት የሚመሩ ሰዎች ተመረጡ። በዚህ መሰረት ሐሚድ ጣሂር ከከተማ ውጭ የሚደረገውን የደፈጣ ውጊያ እንዲመራ፣ ኡስማን ጣሃ ወይም በሪውን ጋሻው የኑስ ጅብሪል ወይም አሰግድ አለሙን እና እስማኤልን ይዞ የከተማውን ውስጥ የደፈጣ ውጊያ እንዲመራ፣ በተጨማሪም የሀጂ ጎደኔ ረዳት ሆኖ በምክትል አስተባባሪነት እንዲሰራ ተወሰነ። ከዚህም ሌላ አሊሃሽ አብዲ ኑርን ጨምሮ መረጃዎችን በማጠናከር ምስጢራዊ ፕሮፓጋንዳና ቅስቀሳን በማድረግ እንዲሁም ለቡድኑ ሰዎችን በመመልመልና እርዳታ በማስገኘት እንዲሰራ ስምምነት ተደረገ። በመጨረሻም ሐሚድ ጣሂር በቀኝ እጁ በያዘው የጫት እንጨት የገራ መዳፉን መታ መታ እያደረገ ወንድሞቼ ከተባበርን በአንድ ልብና በቆራጥነት ከተነሳን እንደ ተአምር የሚቆጠር ስራ እንሰራለን። ጥርጣሬ፣ ዝርክርክነትና ፍርሃት በመካከላችን ካለ ግን ሀሳባችን አይሳካም። ምንም ሳንሰራ እንጠፋለን። በደጋፊዎቻችን ላይ ስቃይ እናበዛባቸዋለን። ከጎናችን የሚሰለፍ የሰው ኃይልና በእጃችን የምንጨብጣቸው ጠመንጃዎች ለማግኘት ችግር ያለብን አይመስለኝም። ህዝቡ ዛሬ ከጠላት ጋር የሚሰነዝርበትን መጥፎ ድርጊት ሁሉ አንገሽግሾታል። ነፃነት ወይም ሞት ብለዋል። የሚመራው ካገኘ በቆራጥነት ይዋጋል። የጠላቶቻችን ቤት በእጃቸው ነው። ብር የማይከፍተው የመሳሪያ ግምጃ ቤትና የሚስጥር ካዝና የላቸውም አለ ገንዘብ እንደሚቆጥር የቀኝ እጅ ጣቶቹን እያፍተለተለ። ወንድማማችነትና የዓላማ አንድነት የሰፈነበት ይህ ስብሰባ ከተራራ የገዘፈ ግዳጁ ለመጀመር በጋለ ስሜትና ወኔ ወሰነ። አባሎቹ በሙሉ ሀጂ ጎደኔ ዘንድ ቀርበው እጆቻቸውን በማነባበር እስከ ሞት ላይነጣጠሉ፣ ላይከዳዱ፣ ሚስጥርም ሊጠብቁ በመሐላ ቃል ገቡ። ስብሰባው እንዲቆይተው ሊነጋጋ ሲል ሀጂ ጎደኔ ጉሮራቸውን አጠሩና ሀሳባችንን አላህ ያቅናልን ወንድሞቼ፣ የወደፊት የግንኙነታችን ሁሉ በአልያሽ በኩል በሚስጥር ይሆናል። ሁላችሁም ከፍተኛ ጥንቃቄ ማድረግ አለባችሁ። ጠላቶቻችን የሚጠረጥሯቸውን ሰዎች ለመግደል የማያመነቱ መሆናቸውን እንዳትረሱ። ማንንም ቶሎ ማመን የለባችሁም እያሉ ሲናገሩ እስማኤል አንድ ነገር በሀሳቡ ብልጭ አለበት። አሰናብተዋለሁ ያለው የሻይ ቤቱ ሰራተኛ ጉዳይ ከአንዴም ሁለት ሶስቴ ሂድልኝ ሰራተኛ አግኝቻለሁ ብሎታል። ታዲያ ለምንድን ነው ያልሄደው? እንደደረስኩ ዕቃውን አሸክሜ ያባረዋለሁ። ዛሬም እሱም ቤት ትቼው መምጣት አልነበረብኝም አለ ለራሱ። የስብሰባው ተካፋዮች አንድ ባንድ እየወጡ ሄዱ። እነ በሪውንም ወደ ኋላ ቀረት ብለው ከአሊያሽ ጋር ትንሽ ከተመካከሩ በኋላ ወጡ። ቤታቸው ሲደርሱ የእስማኤል ሰራተኛ አላገኙትም። ቀኑን ሙሉ ጠበቁት፣ አልተመለሰም። በአቅራቢያቸው ያሉትን ሰዎች ሁሉ ጠየቁ፣ አላየነውም አሏቸው። ሂድ ሌላ ሰራተኛ አግኝቻለሁ ብየዋለሁ ብዙ ጊዜ፣ ለምን በስውር መሄድን መረጠ? አለ እስማኤል አይኖቹን ብዝዝ አድርጎ። ያለ ፍላጎቱና ከአቅሙ በላይ በሆነ ኃይል ተወስዶ እንደሆነስ አላሰግድ ታፍኖ እንደሆነ ማለት ነው አለ በሪሁን አይኖቹን በሰፊው ገልጦ። አዎ ለምን ይታፈናል? ጠየቀ አሰግድ። ከሱ የሚፈልጉት ሚስጥር ለማግኘት ቀደም ብሎ ስለነሱ የሚያውቀው ሚስጥር ካለ እንዳያወጣ በተለየ ግዳጅና ተልዕኮ ለማሰማራት ሊሆን ይችላል አለ በሪሁን
የስጋት ፈገግታ እያሳየ። ምዕራፍ 9 በዚህ ተጠናቋል። የዛሬው የንባብ ክፍል በዚህ ተጠናቋል። በሚቀጥለው ሳምንት በሌላ ክፍል እስከምንገናኝ መልካም ሳምንት። ሰላም፣ እድገት፣ ብልጽግና ለሀገራችን። እምዬ ኢትዮጵያ ለዘላለም ትኑር።